ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴለም ምሩ ነኝ። አብራችሁን ቆዩ። የ2016 የትምህርት ዘመን የ8ኛ እና 6ኛ ክፍል ፈተና ወደ መፈተኛ ጣቢያዎች ማሰራጨት መቻሉን የካፋ ዞን ትምህርት መምሪያ አስታወቀ። በዞኑ በ6ኛ እና 8ኛ ክፍል 33362 ተማሪዎችን ለማስፈተን ቅድመ ዝግጅት መጠናቀቁን የመምሪያው ኃላፊ አቶ ተፈሪ ታደሰ ተናግረዋል። አንተነህ ፍቃዱ ተጨማሪ አለው። የ2016 የትምህርት ዘመን ክልል አቀፍ የ8ኛ ክፍልና ዞናዊ የ6ኛ ክፍል ፈተና ለመስጠት አስፈላጊ የቅድመ ዝግጅት ስራ መጠናቀቁን የተናገሩት የካፋ ዞን ትምህርት መምሪያ ኃላፊ አቶ ተፈሪ ታደሰ ፈተናዎቹን ወደ ሁሉም የፈተና ማዕከላት ማሰራጨት መቻሉን ገልጸዋል። አቶ ተፈሪ አክለውም በ6ኛ ክፍል 16112 ተፈታኝ ተማሪዎች 570 ትምህርት ቤቶችና 565 የፈተና ጣቢያዎች መዘጋጀታቸውን ገልጸው በተመሳሳይ 8ኛ ክፍል 17250 ተፈታኝ ተማሪዎች 431 ትምህርት ቤቶችና 428 የፈተና ጣቢያዎች ዝግጁ መሆናቸውን ጭምር አብራርተዋል። የ6ኛ እና የ8ኛ ክፍል ፈተና በዞኑ በሚገኙ የፈተና ጣቢያዎች የጣቢያ ኃላፊዎች፣ ሱፐርቫይዘሮች፣ የጸጥታ አካላቶች እንዲሁም ፈታኞች መመደባቸውንም ጠቅሰዋል። በሁለቱም ደረጃ ፈተናው ከሰኔ 4 እስከ 6 2016 ዓ.ም ድረስ እንደሚሰጥ የተናገሩት የመምሪያው ኃላፊ በዞኑ ለሚገኙ ለሁሉም የፈተና ጣቢያዎች የፈተና ወረቀት ያለምንም ችግር መድረሱንም ገልጸዋል። በተለይ በዞን ደረጃ የ6ኛ ክፍል ፈተና ለመጀመሪያ ጊዜ የሚሰጥ መሆኑን የተናገሩት አቶ ተፈሪ ተማሪዎች አስፈላጊውን ቅድመ ዝግጅት በማድረግ ፈተናውን በእርጋታ መፈተን እንዳለባቸውም አሳስበዋል። በመጨረሻም ፈተናው ከኩረጃ እና ከጸጥታ ችግሮች ነጻ ሆኖ በስኬት እንዲጠናቀቅ ተፈታኞች፣ የተማሪ ወላጆች፣ የትምህርት ማህበረሰቦችና የጸጥታ አካላት ኃላፊነታቸውን እንዲወጡም አቶ ተፈሪ ጥሪያቸውን አቅርበዋል። በእንግሊዝ ሀገር በቡና መገኛነት ዙሪያ የተዘጋጀ ዶክመንተሪ ፊልም በያዝነው ሳምንት መጀመሪያ ቀናት ተመርቋል። ወፍ ዘራሽ ቡና የሚል ርዕስ የተሰጠው ፊልሙ ከመነሻው ቡኒ መንደር እስከ አረቢካ ስያሜ ያገኘበት ምክንያትን ያካተተ መሆኑ ለማወቅ ተችሏል። ፍጹም ተሾመ ተጨማሪ አለው። ከቅርብ ዓመታት ወዲህ ከቡና መገኛነት ጋር በተያያዘ ውዝግቦችን የሚያስነሱ ሀሳቦች በአንዳንድ አካባቢዎች በግለሰቦችና ተቋማት ይነሳሉ። በአንጻሩ የቡና መገኛው ከከፋ እንደሆነ የታሪክ ድርሳናትን ጠቅሰው ቀደምት የዘርፉ የውጭ ሀገር ታሪክ አጥኚዎች እያስተዋወቁ ይገኛሉ። ምንም እንኳ የመገኛው ሀገር ጉዳይ የማያወዛግብና በርካታ ጥንታዊ የአርኪኦሎጂና የታሪክ ድርሳናት መረጃዎች ያሉት ቢሆንም ይህንኑ ዳሶ እውነታውን ለትውልዱ ለማስገንዘብ ምድረ ቀደምት የሆነችው ኢትዮጵያ ከሚሊኒየሟ ማግስት ጀምሮ በብዙ እየሰራች ትገኛለች። ከ30 ዓመታት በላይ ኑሯቸውን በአገር እንግሊዝ ያደረጉትና የምረቃ ዝግጅቱ አስተባባሪ አቶ ሰለሞን ተክሌ በኢትዮጵያ ቡና ዘጋቢ ፊልም ስራ ከሀሳብ ማመንጨት ጀምሮ ፊልሙን እስከ መጨረሻ ለማድረስ የለፋውና አዘጋጁን አንተነህ ሙሉድ እንዲሁም ዳይሬክተር ሲልቪያን ጨምሮ በፊልሙ የተሳተፉትን በሙሉ አመስግነዋል። በዝግጅቱና በምርምሩ ብሎም በትርጉም ስራ ላለፉት 2 ዓመት ተኩል በመሳተፌ እድለኛ እንደሆንኩ ይሰማኛል ያሉት አቶ ሰለሞን የሀገሬን የቡና ታሪክ በምዕራባውያን አእምሮ ከፍ ብሎ እንዲኖርን በማድረግ ለተሰጠኝ እድል የፊልሙን ዳይሬክተርና አዘጋጁን በድጋሚ አመሰግነዋለሁ ብለዋል። ከፊልሙ ምረቃ በኋላም ስለ ቡና አመጣጥ አፈ ታሪክ አንስቶ ታሪክን አጣቅሰው የአንትሮፖሎጂና አርኪኦሎጂ እንዲሁም የዘረመል ምንጩን በዝርዝር ያስረዱት አቶ ሰለሞን ከዘጋርዲያንና ዘኢኮኖሚስት ሚዲያ አውታሮች እንዲሁም ኢትዮጵያውያን ተገኝተው ጥያቄዎችን አቅርበውላቸው እንደነበር በማህበራዊ ትስስር ገጻቸው ጠቅሰውም ነበር። አቶ ሰለሞን በአግባቡ በቡና ጥናት ላይ የተመሰረተውና በዘመናዊ ሳይንስ የተረጋገጠውን የ36 ዓመት የቡና ጥናት በማስረጃ በማስደገፍ በምረቃ ስነ ስርዓቱ ላይ ለታደሙት አቅርበዋል። አንብንደት ኢጣሊያ በታብን ያንህ አብያይቶ እንዲቡነው በእንዲንደቡነው Coffee is a cultural commodity which maintains social system here. It's the only place on earth which is coffee ground. That's why we are winning easily, you know. What I want to tell you is about coffee variety, environment, processing, the culture of producing coffee. Promoting this renewable energy. When you help women, you sure you help the family. I don't want to be work seeker. I want to be work creator. Based African universities in natural resource management and conservation. In the forest, one cannot differentiate between coffee and bee. If I'm a coffee farmer, there should be a bee colony in my coffee farm. Survive our planet. Double loss. The bee's extinction. Coffee will be extinct. Governments, industries, they
are not responsible for the nature. Monetary valuation of everything. It's not simple for the farmers to grow their own plants. Life become in question. Ethiopian coffee is not only for flavor and whatever. It is the gene pool for Coffea arabica globally. Coffee is grown from Ethiopia, but everybody enjoys it in the whole world. ህብረተሰቡን በማስተባበር የመንገድ መሰረተ ልማት ጥያቄን ለመመለስ በተደረገ ጥረት ከ15 ሚሊዮን ብር በላይ መሰብሰቡን የቢጣ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት አስታወቀ። ስራው ስኬታማ እንዲሆን አስፈላጊውን ድጋፍ እንደሚያደርጉ በወረዳው የተለያዩ ቀበሌ አስተዳዳሪዎች ገልጸዋል። ዘገባው የወረዳው መንግስት ኮሚኒኬሽን ነው። ተጨማሪውን ተከታትለን እንመለስ። በአካባቢያቸው በሚስተዋለው የመንገድ መሰረተ ልማት እጦት ምክንያት ህብረተሰቡ ለተለያየ ችግሮች ሲዳረግ መቆየቱን የገለጹት በቢጣ ወረዳ የደጋ ኬላና መልጋዋ ቀበሌ አስተዳዳሪዎች አቶ ዘሪሁን ዘለቀና አቶ ያስም መሐመድ ከችግሩ ለመውጣት ህዝቡን የማስተባበር ስራ እየሰሩ መሆኑን ተናግረዋል። እስከ ግንቦት 9 2016 ዓመተ ምህረት ባለው ጊዜም ከቀበሌያቸው ከሚጠበቅባቸው 5 ሚሊዮን ብር ከሁለቱም ቀበሌዎች 2 ሚሊዮን 100 ሺህ ብር በላይ መሰብሰቡን ተናግረዋል። የወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ ይትባረክ ይሳቅ በቢጣ ወረዳ 6 የመንገድ ፕሮጀክቶች በህብረተሰብ ተሳትፎ በባለሀብቶች ድጋፍ በካፋ ዞንና በክልል መንግስት እገዛ እየተከናወነ መሆኑን ገልጸዋል። ቀበሌዎችን ከወረዳ የሚያገናኙና ቢጣ ወረዳን ከጌሻ ወረዳ ጋር ለማገናኘት የሚሰራው 53 ኪሎ ሜትር መንገድ ተጠናቆ ክረምት ከበጋ አገልግሎት መስጠት እንዲችል ጥረት እየተደረገ መሆኑንም ተናግረዋል። ከያውራ አመሻ መቸታ እየተገነባ ያለው 6.1 ኪሎ ሜትር መንገድ ከዞኑ አስተዳደር ድጋፍ ባሻገር በሀብታሙ ሲላና ቢኤንቲ የተባሉ ቡና አልሚ ባለሀብቶች እንዲሁም በህብረተሰብ ተሳትፎ እየተሰራ እንደሚገኝ ተናግረዋል። ከዚህም በተጨማሪ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ገጠር መንገዶች ፕሮጀክት እየተገነባ የሚገኘው የፍዴ ወሸሮ የመንገድ ፕሮጀክት የ1 ኪሎ ሜትር የጠጠር ብተና ብቻ የቀረው መሆኑን ጠቁመው በአጭር ጊዜ ውስጥ ለአገልግሎት ሊበቃ እንደሚችል አብራርተዋል። በወረዳው የመንገድ መሰረተ ልማት ስራውን ለማሳለጥ ከህብረተሰቡ ለመሰብሰብ ከታቀደው 39 ሚሊዮን 200 ሺህ ብር ውስጥ ቃል የገቡ ባለሀብቶችንና የማሽን ድጋፍን ሳይጨምር ከ15 ሚሊዮን ብር በላይ በእስካሁኑ ተሰብስቧል ብለዋል። የወረዳው ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ታጋይ አዴሎ የመንገድ መሰረተ ልማት ግንባታውን በማጠናከር የህብረተሰቡን የልማት ጥያቄ የመመለስ ጥረት ተጠናክሮ እንደሚቀጥል ገልጸዋል። የትራፊክ አደጋን ለመከላከልና በአገልግሎት አሰጣጥ ሂደት ውስጥ የሚስተዋሉ ግድፈቶችን ፈጥኖ ማረምና የመንገድ ደህንነት ግንዛቤ ማሳደግ እንደሚገባ የሳይለም ወረዳ ፖሊስ ጽሕፈት ቤት አሳሰበ። ጽሕፈት ቤቱ በትራንስፖርት አገልግሎት አሰጣጥ ላይ የሚስተዋሉ ግድፈቶችን ለማረም ብንቀሳቀስም አንዳንድ የአገልግሎቱ ተጠቃሚዎች ችግር ፈጣሪዎችን አሳልፈው ለመስጠት ፍቃደኛ ባለመሆናቸው ተቸግሬያለሁ ብለዋል። ከወረዳው መንግስት ኮሚኒኬሽን የተገኘውን ዘገባ ክፍለ ዓለሙ ያቀርበዋል። በጽሕፈት ቤቱ የትራፊክ አደጋ መከላከልና መቆጣጠሪያ የስራ ሂደት አስተባባሪ ረዳት ኢንስፔክተር ከድር ሁሴን እንደገለጹት የትራፊክ አደጋ ዘርና ቋንቋን የማይለይ ሰዓትና ቦታን የማይመርጥ በኢኮኖሚ ላይ ከፍተኛ ጫና የሚያሳድር በመሆኑ ይህንን አደጋ ለመከላከል በትራፊክ ቁጥጥርና አገልግሎት አሰጣጥ ውስጥ የሚስተዋሉ ግድፈቶችን ፈጥኖ በማረም በሰው ሕይወትና በንብረት ላይ እያደረሰ ያለውን ውድመት ማስቀረት ይገባል ብለዋል። ረዳት ኢንስፔክተሩ አክለውም በወረዳው እየተስተዋለ ያለውን የትራፊክ አደጋ መቀነስ እንዲቻል ከትምህርት ቤት ጀምሮ በየደረጃው ለሚገኙ የህብረተሰብ ክፍሎች በተደጋጋሚ በትራንስፖርት አገልግሎት አሰጣጥና በመንገድ አጠቃቀም ዙሪያ የግንዛቤ ማስጨበጫ ትምህርት ቢሰጥም አሁንም ከጭነት ልክ በላይ መጫንና ከታሪፍ በላይ የማስከፈል ህገወጥ ተግባራት እየተስተዋሉ እንደሆነም ተናግረዋል። ከታሪፍ በላይ የማስከፈል ሁኔታን ለመከላከል ውስን የሆኑ ግለሰቦች መብታቸውን ለማስከበር ለመጋፈጥ ቢሞክሩም አብዛኛው ተጠቃሚ ግን ከአሽከርካሪዎች ረዳቶች ጋር ተባባሪ በመሆን ችግሩ እንዲባባስ እያደረጉ መሆናቸውን አክለዋል። የወረዳው ፖሊስ የዚህን ድርጊት ፈጻሚዎች ተከታትሎ በደንቡ የተቀመጠውን የገንዘብ ቅጣትም ሆነ የተለያዩ የእርምት እርምጃዎችን ተግባራዊ ለማድረግ ከወትሮው በበለጠ በትኩረት እንዲሰራ ባለድርሻ አካላት ዘርፉን እንዲያግዙ ጠይቀዋል። ከሚከሰቱት የወንጀል ድርጊቶች መካከል አንዱ ደንብ መተላለፍ ሲሆን ያለመንጃ ፈቃድ ማሽከርከር፣ ታርጋ ያለመለጠፍ፣ ከተፈቀደው ሰው በላይ መጫንና ተሽከርካሪን አሳልፎ በመስጠት ወንጀል የተሰማሩ ከ20 በላይ ባለ ሁለት እግር የሞተር አሽከርካሪዎች በሰውና በንብረት ላይ ጉዳት ከማድረሳቸው በፊት ቀድሞ የመከላከል ስራ የተሰራ መሆኑን ጠቅሰው ሁሉም ባለድርሻ አካላት አደጋውን ለማስቆም የበኩላቸውን አስተዋጽኦ ማበርከት አለባቸውም ብለዋል።
ብለዋል። በህገወጥ መንገድ ሲንቀሳቀሱ ከተያዙት ሞተር ብስክሌቶች መካከል አብዛኞቹ የተገዙበትን ዋጋ 2 በመቶ ለወረዳው ገቢ ያላደረጉ መሆናቸውን ረዳት ኢንስፔክተሩ አስረድተዋል። በወረዳው ውስጥ ባለ 2 እግር ሞተር ብስክሌቶችን ጨምሮ ከ300 በላይ ተሽከርካሪዎች መኖራቸውን ረዳት ኢንስፔክተሩ ገልጸው እነኚህ ተሽከርካሪዎች አገልግሎት እንደሚሰጡት ሁሉ በሰውና በንብረት ላይ የሚያስከትሉት አደጋ ከፍተኛ ስለሆነ በዘርፉ የተሰማሩ ሁሉ ስራውን በጥንቃቄ እንዲያከናውኑ አሳስበዋል። በሳይለም ወረዳ ፖሊስ ጽሕፈት ቤት የትራፊክ አደጋ መከላከልና መቆጣጠሪያ የስራ ሂደት አስተባባሪ የሆኑት ረዳት ኢንስፔክተር ከድር ሁሴን አሽከርካሪዎችም ሆነ ተሳፋሪዎች ከቸልተኝነትና ከጥንቃቄ ጉድለት እየደረሰ ያለውን የሰው ህይወትና ኢኮኖሚያዊ ኪሳራ ለማስቆም በወገንተኝነት ልክ በማሰብ የተጣለባቸውን ኃላፊነት በአግባቡ እንዲወጡ መክረዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በአንድ ሳምንት ውስጥ 5 የትራፊክ አደጋዎች መድረሳቸውን በኮሚሽኑ የመንገድ ትራፊክ ፍሰት ቁጥጥርና አደጋ መከላከል ዳይሬክቶሬት አስታወቀ። ዘገባው የክልሉ ፖሊስ የህዝብ ግንኙነትና ኮሚኒኬሽን ነው። ፍጹም ተሾመ የመንገድ ትራፊክ አደጋ መረጃና ስታቲስቲክስ ዲቪዥን ኃላፊ ምክትል ኢንስፔክተር ወንዶሰን ወንድሙ በክልሉ ከግንቦት 23 ቀን እስከ ግንቦት 30 2016 ዓ.ም ድረስ ባሉ 7 ቀናት 5 አደጋዎች በሁሉም ዞኖች ደርሰዋል ብለዋል። በአደጋዎቹም የ2 ሰዎች ህይወት ሲያልፍ በ11 ሰዎች ላይ ከባድ የአካል ጉዳትና በ7 ሰዎች ላይ ቀላል የአካል ጉዳት አጋጥሟል። የመንገድ ላይ አደጋዎቹ የደረሱት በከፋ ዞን ቦንጋ ከተማ አስተዳደር ጊምቦ ወረዳና በዳውሮ ዞን ታርጫ ዙሪያ እንዲሁም በማረቃ ወረዳ መከሰቱና በዚህም አደጋ የእግረኞች ግጭት፣ የተሽከርካሪ መገልበጥ ግጭትና ከተሽከርካሪ መውደቅ ምክንያት አጋጥሟል ብለዋል። ምክትል ኢንስፔክተር ወንዶሰን አደጋዎቹ የደረሱት ከፍጥነት ወሰን በላይ ማሽከርከር፣ ለእግረኛ ቅድሚያ ባለመስጠት ያለመንጃ ፍቃድ በማሽከርከር ከጭነት ልክ በላይ መጫን ለአደጋዎቹ መንስኤ መሆናቸውን ተናግረዋል። በክልሉ ፖሊስ የመንገድ ትራፊክ ፍሰት ቁጥጥርና አደጋ መከላከል ዳይሬክቶሬት የመንገድ ትራፊክ አደጋና መረጃ ስታቲስቲክስ ዲቪዥን ኃላፊው አሽከርካሪዎች የትራፊክ ህግና መመሪያን ጠብቀው እንዲያሽከረክሩ ጥሪ አቅርበዋል። እግረኞችም የእግረኛ መንገድ ላይ ብቻ በመጠቀምና የእግረኛ መንገድ በሌለበት የመንገዱን የግራ ጠርዝ ይዘው በመጓዝ መንገድ ሲሻገሩም በመንገድ ማቋረጫ አሊያም ግራቀኝ ተሽከርካሪ አለመኖሩን አረጋግጠው መሻገር እንዳለባቸው ምክትል ኢንስፔክተር ወንዶሰን ወንድሙ መልእክታቸውን አስተላልፈዋል። የዘንድሮ የኢድ አል-አድሃ በዓል ሰኔ 9 2016 ዓመተ ምህረት እንደሚከበር ሳውዲ አረቢያ አስታወቀች። በሂጅራ አቆጣጠር የመጨረሻው ወር ዙል ሂጃህም ከሰኔ 1 ቀን ጀምሮ 1 ተብሎ መቆጠር እንደሚጀምር አስቀድማ ይፋ አድርጋለች። ክፍለ ዓለሙ የአረፋ ቀን በዙል ሂጃ ወር 9ኛው ቀን እንደሚውል ይታወቃል። በመሆኑም ለሃጂ ወደ ሳውዲ ያቀኑ ሙስሊሞች ከኢድ አል-አድሃ በዓል ቀን ቀደም ብለው ሰኔ 8 ወደ አረፋት ተራራ ይወጣሉ። የአረፋት ተራራን መውጣት ለሃጂ ተጓዦች ልዩ ትርጉም አለው። የሃጂ ተጓዦች የምህረት የይቅርታና ጸጸት እንዲሁም መስዋዕትነት ማሳያ በሆነው ቀን ተራራውን መውጣት ከፈጣሪ ጋር የመቀራረብ እድል ይሰጣል ብለው ያምናሉ። ኢድ አል-አድሃ ወይም አረፋ ነቢዩ ኢብራሂም ልጃቸው እስማኤልን በአላህ ትእዛዝ ለመስዋዕት ሲያዘጋጁ በምትኩ ሙክት በግ መቅረቡን የሚያስታውስ በመሆኑ የመስዋዕት በዓል ተብሎም ይከበራል። አዳምና ሔዋን ከገነት ወጥተው ለረጅም ዘመናት ተለያይተው ከቆዩ በኋላ በአራራት ተራራ ላይ መገናኘታቸው የሚዘከርበት በዓል መሆኑንም የሃይማኖቱ አባቶች ይናገራሉ። የሃጂ ተጓዦች ከሚያከናውኗቸው አበይት ሃይማኖታዊ ተግባራት አንዱና ወሳኙ የአረፋት ተራራን መውጣት ነው። ከመካ በስተምዕራብ 20 ኪሎ ሜትር ርቆ የሚገኘው ቅዱስ ተራራ መመልከትና ሃይማኖታዊ ስርዓቶችን በዚያው መፈጸም እንደሚገባ የእስልምና ሃይማኖት አስተምህሮ ያዛል። የዘንድሮ የአረፋ ቀን ሰኔ 8 ቀን 2016 ዓ.ም የሚውል ሲሆን በዕለቱ የሃጂ ተጓዦች ከሚና ወደ አረፋት ተራራ ይወጣሉ። ፀሐይ እስክትጠልቅ ድረስም ቅዱስ ቁርአንን እያነበቡ ፈጣሪን እያወደሱና የምህረት እጁን እንዲዘረጋ እየለመኑ ይቆያሉ። የናሚና መስጂድ ኢማም ስለ አረፋት ቀን የሚሰጡት ሃይማኖታዊ አስተምሮም በእስልምና ትልቅ ቦታ ይሰጠዋል። የሃጂ ተጓዦች ፀሐይ ከጠለቀች በኋላም በመካ አካባቢ በሚገኘውና በርካታ ሰዎችን ማስተናገድ በሚችለው ሙዝዳሊፋ በማቅናት ቀሪ ሃይማኖታዊ ስርዓቶችን ከውነው ያርፋሉ። ሙስሊሞች የመስዋዕትነት በዓሉን አረፋ እርድ በመፈጸም በጋራ በመጸለይና ከፈጣሪ ምህረት የሚያስገኙ በጎ ተግባራትን በማከናወን ያሳልፉታል። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ቤተልሔም መምሩ አብሬያችሁ ቆይታን አደረኩ። ቀሪ የካፋ ቴሌቪዥን መሰናዶዎች ይቀጥላሉ። ሰላም ቆዩ።